ወንጌል ሲገባቸው አዳኙ እሱ እንደሆነ ፈራጁ እሱ እንደሆነ ሲገባቸው እንትን ይላሉ እና ተመስገን ኮንግራቹሌሽን ደስ ብሎኛል ተመስገን ወንድማችን በኢትዮጵያ የሙዚቃ ኢንዱስትሪ ላይ ከሚወደዱና ከሚታወቁ በተለይ ደግሞ ዘጠናዎቹ በሚባለው ጊዜ ላይ ብቅ ካሉና በሚሰሩት ዘፈን ዝነኛ ከነበሩት መካከል አንዱ ነው ድምፃዊ ተመስገን ገብረ እግዚአብሔር ወይም ተሙ። ይህ ወንድማችን አንድ ዘፈን ሲያወጣ በዩቲዩብ ሚሊዮን እይታዎችን ያገኛል። የተለያዩ ኮንሰርቶች ላይ ዳጎስ ያለ ገቢን መቀበል፣ በየሄደበት በአድናቂዎቹ መከበብ፣ የተለያዩ የዘፈን መድረኮች ላይ በዘፈን አፍቃሪያን የሚታበድለት ድምፃዊ ነበረ። ዛሬ ግን የተሰማው መረጃ ፍጹም ያልተጠበቀና ይህንን ሁሉ የዓለም ክብርና ዝና ገንዘብና ብልጭልጭ አታላዩን ነገር በመተው የቀረውን ዘመኑን በጌታ ቤት ለመሆን አሮጌው ማንነቱ በአዲስ ተቀይሮ ከነበረበት የጨለማ ህይወት ወደሚያስደንቅ ብርሃን በመምጣት የዓለምን ኮተት በመተው ወደ ጌታ እንደመጣት ሰምቷል። ይህም በእውነት እጅግ ደስ ያሰኛል። ምክንያቱም በአንድ ሰው መዳን በሰማይ ታላቅ ደስታ ይሆናልና። ተሙ እንዲህ ሲል ተናገረ። በዓለም ህይወት ሳለው ዝናው፣ ሀብቱ፣ ሁሉ ነገር ያጓጓኝ ነበር። ነገር ግን እነዚህን ሁሉ ነገር ሳገኛቸው እጅግ ይቀሉብኝና የነፍሴ ጥያቄ ያሳስበኝ ነበር። የእኔ እዚህ ምድር ላይ መኖር እውነት እየዘፈኑ ሰዎችን ወደ ዘፋኝነት መጥራት ብቻ ነው ወይ? በቃ እያልኩ ሁሌ ይጨናነቅ ነበረ። ሳምና መሺ በአርት ቲቪ ላይ ቁጭ ብሎ ፕሮግራሙን እያየ ነበረ። ምኑን እንደሆነ አላውቅም ጋይስ ወጥ ቀጥታ ጌታን ተቀበሉ አለቻቸው። ሙሉ ኮመንቱ መንጫጫት ተጀመረ ጋይስ። ሃይማኖት ግቢ የሆነ ነገር የተነሳ ነው የሚመስለው በኮመንት አዶናይ ዩቲ አዶናይ የሚለው ነገር ተቀየረና ኢየሱስ ድንግል ማርያም ሆነ። ቤተሰብ እንዳለ እኔ ምን ጀመሩ እነዚህ ሰዎች ትዝ ሲለኝ ለካስ ማስተዋልናት የጀመረቻቸው። እንደው ማስተዋል ግን አንድ ጥያቄ ልጠይቅሽ በነገር